እንዴት ናችሁ? ሰላም ናችሁ ወይ? ዛሬ እንግዲህ አሁንም በክፍል 2 የጥናት ዘዴ ላስተምራችሁ መጥቻለሁ። ባለፈው እንግዲህ በክፍል 1 የስምንተኛ ክፍል የዜግነት ትምህርትን እንደ ምሳሌ ወስደን የጥናት ዘዴ አሳይቻችሁ ነበረ። ለምሳሌ የስምንተኛ ክፍል የዜግነት ትምህርት 7 ምዕራፍ እንዳያዘና 7ቱን ምዕራፍ እንዴት በቪኤስዲ H3C በሚለው አሳጥረን መያዝ እንዳለብን ባለፈው አስተማሪያቸው ነበረ። ዛሬ ግን በክፍል 2 7ቱን ምዕራፍ አንድ ባንድ እንዴት እንደሚፈጠኑ አሳያችኋለሁ። ተከተሉ። ዛሬ የምንማረው ግን ምዕራፍ አንድ ነው የሚያሳያችሁ። ስለዚህ ምዕራፍ አንድ ጊዜ የሚለው ቨርቹ ኢቲክስ ነው የሚያስተምረው። ቨርቹ ኢቲክስ ማለት የበጎነት ስነ ምግባር ነው። በዚህ ምዕራፍ ስር ይሄ ምዕራፍ ቨርቹ ኢቲክስ በሚለው ስር 4 ዋና ነጥቦችን የያዘ ሲሆን 4ቱንም እንዴት መያዝ እንዳለባችሁና አንድ ባንድ ደግሞ በዝርዝር እናያለን ማለት ነው። ስለዚህ አራቱንም አንደኛው ኮንሴፕት ኦፍ ቨርቹ ኢቲክስ ነው የሚለው። ኮንሴፕት ኦፍ ቨርቹ ኢቲክስ ቪኢ ማለት ቨርቹ ኢቲክስ ነው። ሁለተኛው ፕሪንሲፕል ኦፍ ቨርቹ ኢቲክስ የቨርቹ ኢቲክስ መሪዎች ፕሪንሲፕልስ ኦፍ ቨርቹ ኢቲክስ። ሶስተኛ ነጥብ ደግሞ ኢምፖርታንስ ኦፍ ቨርቹ ኢቲክስ የቨርቹ ኢቲክስ አስፈላጊነት። አራተኛው ደግሞ እና የመጨረሻው ቨርቹ ኢቲክስ ኢን አወር ዴይሊ ላይፍ ቨርቹ ኢቲክስ ኢን ዴይሊ ላይፍ። ስለዚህ አሁን ይህ ምዕራፍ እነዚህ 4 ሜን ፖይንቶችን ይዟል። አንድ ባንድ እናያለን። ኮንሴፕት ኦፍ ቨርቹ ኢቲክስ የቨርቹ ኢቲክስ ጽንሰ ሀሳብ ወይ ደግሞ ምንነት ነው። ፕሪንሲፕል ኦፍ ቨርቹ ኢቲክስ የቨርቹ ኢቲክስ መርህ 7 ነው። ወደ 8 መርህ ከስሩ አለው። ከስራለው ሶስተኛ ላይ ኢምፖርታንስ ኦፍ ቨርቹ ኢቲክስ፣ አራተኛ ደግሞ ቨርቹ ኢቲክስ ኢን አወር ዴይሊ ላይፍ የሚለው ሶስቱንም አንድ ባንድ አሳያችኋለሁ። መጀመሪያ የምናየው ኮንሴፕት ኦፍ ቨርቹ ኢቲክስ። ኮንሴፕት ኦፍ ቨርቹ ኢቲክስ የሚለው ስም ደግሞ we have 4 key words or key terms 4 ዋና ቃላቶችን ቁልፍ ቃላቶችን እናያለን ማለት ነው። አንደኛው ኢቲክስ ነው። ሁለተኛው ደግሞ ቨርቹ ኢቲክስ ነው የምናየው። ቨርቹ ኢቲክስ። ሶስተኛ ደግሞ ቨርቹ ማለት ራሱ ምን ማለት ነው? ቨርቹስ የሚለው ዋት ኢዝ ቨርቹ፣ ኤንድ ደግሞ ዋት ኢዝ ቫይስ። እነዚህ 4 ቁልፍ ቃላቶችን ትርጉማቸው ነው ካወቅነው ኮንሴፕት ኦፍ ቨርቹ ኢቲክስ ዘቨርቹ ኢቲክስ ጽንሰ ሀሳብ በቀላሉ ሊገባን ይችላል ማለት ነው። ስለዚህ መጀመሪያ ላይ አንደኛው ላይ ኢቲክስ የሚለው እናያለን። ኢቲክስ ዋት ኢቲክስ ኢቲክስ ማለት ምን ማለት ነው? ኢቲክስ የሚለው ቃል ከግሪክ ኢቶስ ከሚለው ቃል የመጣ ሲሆን ትርጉሙ ደግሞ ቢሄቨር ማለት ነው። ስለዚህ አሁን ኢቲክስ የሚለው ጽንሰ ሀሳብ በጣም ሰፊና
ጥልቀት አለው። እኛ አሁን ወደ ውስጥ አንገባም፣ ወደ ውስጥ ገብተን አናስምርም። በጥቅሉ ኤቲክስ ማለት ምን እንደሆነ ነው የምናወራው። ስለዚህ አሁን አስጀራል ኤቲክስ ስንል ኤቲክስ ማለት ደግሞ ኤቲክስ is the study of what is good or bad behaviors or actions, and also it is a study about what is right or wrong. ኤቲክስ ማለት ጉድ ወይ ደግሞ ሮንግ ቢሄቪየር ኦር አክሽንስ ነው የሚያጠናው። እንደዛው ደግሞ ኤቲክስ የሚያጠናው ዘ ራይትስ ኦር ዘ ሮንግ አክሽንስ ኦር ቢሄቪየርስ፣ አንድ ድርጊት ጥሩ ነው ወይስ መጥፎ ነው፣ አሊያም አንድ ተግባር ወይ ደግሞ አንድ ድርጊት ትክክል ነው ወይስ ትክክል አይደለም፣ ራይት ኦር ሮንግ፣ ወይ ደግሞ ጉድ ኦር ባድ፣ ራይት ኦር ሮንግ ብሎ የሚያጠና ሳይንስ ነው። ስለዚህ ኤቲክስ ኢዝ the study of what is good or bad, what is good or what is bad, and also what is right or wrong behaviors or actions. ስለዚህ ኤቲክስ የሚያጠናው the study of bad, good or bad, and also the study of what right or wrong. ስለዚህ አንድን ድርጊት ጥሩ ነው ወይስ መጥፎ ነው፣ ትክክል ነው ወይ ደግሞ ትክክል አይደለም ብሎ የሚያጠናው የሚከተለው ህግ አለ ወይ ደግሞ ሩል አለ ማለት ነው። ስለዚህ ደንቡን ተከትሎ ወይ ደግሞ ግዴታውን ተከትሎ ወይ ደግሞ የተግባሩን ውጤት በመከተል ነው ያንን ተግባር ጉድ ኦር ባድ ራይት ኦር ሮንግ ብሎ የሚወስነው። ስለዚህ አሁን ለምሳሌ ኤቲክስ is to determine the actions, the goodness or the rightness of actions or the badness of actions is follow the rules. There is some rules. የሆነ ደንብ የሚከተለው ደንብ አለ ወይ ደግሞ ዲዩቲ ማለት ግዴታ ነው። ይሄ ደግሞ ደንብ ነው። ወይ ደግሞ ኮንሲኩዌንስ ማለት የድርጊቱን ውጤት ኮንሲኩዌንስ። ለምሳሌ የአንድ ሰው ድርጊት ወይ ደግሞ ባህሪው ጉድ ነው ወይ ደግሞ ባድ ራይት ኦር ሮንግ ብሎ ለማጥናት ምን ተከትሎ ነው? አንደኛ ሩል ደንብ አለ፣ የሚከተለው ደንብ አለ። ደንቡ ተከትሎ ደንብ በሚያዘው መሰረት ተግባሩን የፈጸመ ሰው የእሱ አክሽን ወይ ደግሞ ቢሄቪየሩ ጉድ ወይ ራይት ብሎ ነው የሚያጠናው። ደንቡን ደግሞ ያልተከተለ ከደንብ ትእዛዝ ውጭ ወጥቶ ተግባር ወይ ደግሞ ድርጊቱን የሚፈጽም ሰው ባድ ኦር ሮንግ ብሎ ነው የሚያጠናው። አንደኛ ይሄ ነው። ሁለተኛው ደግሞ ዲዩቲ ማለት ግዴታውን የተወጣ ሰው ጉድ ኦር ራይት ብሎ ያጠናል። የከሰጠውን ግዴታ በአግባቡ ያላወጣ ሰው ባድ ወይ ደግሞ ሮንግ ብሎ ያጠናል ማለት ነው። በሌላ በኩል ደግሞ ኮንሲኩዌንስ ኦፍ አክሽን ተከትሎ ድርጊቶችን ጉድ ኦር ባድ ራይት ኦር ሮንግ ብሎ ይወስናል። ኮንሲኩዌንስ ማለት አንድ ተግባር የተግባሩ መጨረሻ ወይ ደግሞ የተግባሩ ውጤት ጥሩ ከሆነ ጉድ ኦር ራይት፣ የተግባሩ ውጤት ደግሞ መጥፎ ከሆነ
ባድ ኦር ሮንግ ብሎ ያጠናል። ስለዚህ this about the concept of ethics ማለት ኮንሴፕቱ ይሄንን ይመስላል። what is virtue ethics? virtue ethics ማለት ምን ማለት ነው? virtue ethics ማለት ደግሞ ኮንሴፕቱ ማለት ነው። virtue ethics ምን ደግሞ እንግዲህ ethics ማለት they study what is the right or the wrong actions, what is the good or the bad action ብሎ አክሽኑን የሚያጠና ብለናል። virtue ethics ደግሞ virtue ethics means it is concerned the development of one characteristic in order to prepare a good citizenship in a good community. And also, virtue ethics emphasize the development of one character as a good person or what? Virtuous persons. ስለዚህ virtue ethics ማለት የአንዱ ሰው ባህሪ ወይ ደግሞ ቢሄቨሩ ጥሩ ወይ ደግሞ ደግ ሆኖ እንዲያድግ ማድረግ ነው። ስለዚህ የቨርቹ ኢቲክስ ዋናው ፎከሱ የቨርቹ ኢቲክስ ትኩረቱ ምንድነው ማለት ነው? አንድ ሰው በባህሪው ደግ ሆኖ ወይ ደግሞ ጥሩ ሆኖ በማህበረሰብ ውስጥ እንዲያድግ ማድረግ ነው። ለምን? ማህበረሰብ የጥሩ ሰዎች ስብስብ ነው ብሎ ስለምታስብ ነው። ስለዚህ በአንድ ማህበረሰብ ወይ ደግሞ ህብረተሰብ ውስጥ ጥሩ ሰው ወይ ደግሞ ደግ ሰው ሆኖ እንዲፈጠር ማድረግ ነው ዋናው ዓላማ። ስለዚህ that's what the concept of virtue ethics. Therefore, virtue ethics is defined as what? It is developing one characters, developing the character of oneself as a good person, as a good or virtuous persons. ስለዚህ ቨርቹ ኢቲክስ የአንድ ሰውን ባህሪው ደግሞ የአንድ ሰው ምግባርን ጉድ ወይ ደግሞ ቨርቹ ሆኖ እንዲያልቅ ማድረግ ነው። and also በሌላ መንገድ ደግሞ ቨርቹ ኢቲክስ is defined as what? It is evaluating the actions in terms of good or virtuous. Therefore, virtue ethics is evaluating actions in terms of good or virtuous. ስለዚህ አሁን virtue ethics ማለት አንድን ተግባር አንድ ድርጊት ኢቫሉዌት የሚያደርገው ጉድ ኦር ቨርቹስ ማለት ነው። virtue ethics ተግባርን የሚገመግመው አንድ ሰው ደግ በመስራት ወይ ደግሞ ጥሩ ነገር በመስራት ብቻ የሰውን ድርጊት ወይ ደግሞ ባህሪ ይገመግማል። This is also
the concept of virtue ethics. በሌላ መንገድ ደግሞ what is virtue? virtue ማለት ምን ማለት ነው? እስቲ virtue ማለት ምን እንደሆነ አሁን እናያለን። አሁን ethics ማለት ምን እንደሆነ አይተናል። virtue ethics ማለት ምን እንደሆነ አይተናል። virtue ethics ነው አየን። አሁን ደግሞ virtue ማለት ምን ማለት ነው? virtue ማለት ምን ማለት ነው? What is virtue? Virtue is specific characters. Is specific characters, traits that tend to tends to make a person to make a good person. That to make a person's good or virtue. A person good or virtue. ስለዚህ አሁን virtue ማለት ስፔሲፊክ ካራክተር ትሬት ሆኖ አንድን ሰው ጉድ ቢሄቨር እንዲኖረው ማድረግ ወይ ደግሞ virtue ቢሄቨር እንዲኖረው ማድረግ ነው ማለት ነው። ስለዚህ virtue is defined as the specific character traits tend to be a person good or virtue ብለን መያዝ ይችላል። የቨርቹ መገለጫዎች እነምን ናቸው? በምን ይገለጻል? virtue የሚገለጸው ለምሳሌ ታማኝ መሆን ነው። ሆነስቲ ታማኝነት፣ and also courage ጉብዝና ጎበዝ መሆን። ሌላው ደግሞ compassion and also generosity. እነዚህ ታማኝነት፣ ጉብዝና፣ ለሰው አሳቢ ወይ ደግሞ ለጋሽነት እነዚህ የቨርቹ መገለጫዎች ናቸው። ስለዚህ ቨርቹ ማለት በዚህ መንገድ መያዝ እንችላለን። የሚቀጥለው ደግሞ የቀረ ምንድን ነው? አንድ ነው። እሱ ምንድን ነው? ቫይስ ማለት what is vice? concept of vice እንግዲህ አሁን የመጨረሻው ቁልፍ ቃላቱ ቫይስ ነው። ቫይስ ማለት ቫይስ is associated with what? bad behavior or characters. ቫይስ ማለት መጥፎ ባህሪ ማለት ነው። በሌላ በኩል ቫይስ ማለት ምንድን ነው? የቨርቹ ተቃራኒ ነው። is the polar opposite of what? virtue is a polar opposite of what? opposite of virtue. የቨርቹ ተቃራኒ። በሌላ መንገድ ደግሞ ቨርቹ እንዴት ነው የሚገለጸው? virtue is an evil behavior or evil and personal corruptions. ስለዚህ አሁን ቫይስ ማለት መጥፎ ባህሪ ማለት ነው። ሁለተኛ ደግሞ የቨርቹ ተቃራኒ ነው። opposite of the virtue and also ምንድን ነው? evil or what? personal corruptions corrupted የሆነ የሰው ቢሄቨር ማለት ነው። ቫይስ በምንድን ነው የሚገለጸው? የቫይስ
expression vice examples dishonesty ማለት ታማኝ አለመሆን ወይ ደግሞ የማይታመን ሰው በቫይስ መገለጫ ነው። ሌላው ኮርዳይስ ፈሪ ሰው ታማኝ የሆነ ሰው ፈሪ ሰው ኤግዛምፕል ቫይስ ነው። ሌላው selfishness ራስ ወዳድነት ራስን የሚወድ ሰው የቫይስ መግለጫ ነው። ሌላ ደግሞ ኢንጀስቲስ ደግሞ ኢፍትሃዊ ሰው ማለት በዚህ ዲስሆነስቲ ታማኝ ያልሆነ ሰው፣ ኮወርዳይስ ፈሪ ሰው፣ ሰልፊሽነስ ራስ ወዳድ ሰው፣ ኢንጀስቲስ ኢፍትሃዊነት ያለው ሰው የቫይስ መገለጫ ነውና ስለዚህ ኮንሴፕት ኦፍ ቨርቹ ኤቲክስ በጥቅሉ የኤቲክስ ማለት ምንድን ነው? ኤቲክስ ኢዝ ዘ ስተዲ ኦፍ ዋት ኢዝ ጉድ ኦር ባድ ኤንድ ኦልሶ ኢዝ ዘ ስተዲ ኦፍ ዋት ኢዝ ራይት ኤንድ ሮንግ። ይሄ የኤቲክስ ኮንሴፕት ነው። ሁለተኛው ደግሞ ኮንሴፕት ኦፍ ቨርቹ ኤቲክስ ማለት ዴቨሎፒንግ ዘ ካራክተርስ ኦፍ ዋን ሰልፍ አስ ኤ ጉድ ኦር ቨርቹስ ቢሄቪየርስ የአንድን ሰው ቢሄቪየር ጉድ እንዲሆን ወይ ደግሞ ቨርቹ እንዲሆን ማሳደግ ነው። and also virtue ethics is evaluated an action in terms of what? In terms of good or virtuous behavior። ስለዚህ ይሄ የቨርቹ ኤቲክስ ኮንሴፕት ነው። ሌላው ደግሞ ቨርቹ ማለት virtue is specific characters traits that tend to make a person as a good or a virtuous ማለት ነው። ለምሳሌ ሆነስቲ፣ ኮምፓሽን፣ ጄኔሮሲቲ and also courage የሆነ የቨርቹ መገለጫዎች ናቸው። ሌላው ደግሞ መጨረሻው ቫይስ ነው። ቫይስ is associated with bad ብላችሁ ማየት ትችላላችሁ። and also ደግሞ የቫይስ ኮንሴፕቱ vice is an polar opposite of what? virtue የቨርቹ ተቃራኒ ነው። ደግሞ ቫይስ ማለት ኢቪል ቢሄቪየርስ ኢቪል ማለት ይሄ የመጥፎ ሰው ወይም ደግሞ የሰይጣን ባህሪ ያለው ሰው ወይ ደግሞ ኮረፕትድ የሆነ የሰው ቢሄቪየር ማለት ነው። እና ዲስሆነስቲ ማለት ታማኝ አለመሆን፣ ኮወርዳይስ ማለት ፈሪነት፣ እንደዛው ደግሞ ሰልፊሽነስ ወዳድነት፣ እንደዛው ደግሞ ኢንጀስቲስ ኢፍትሃዊነት የቫይስ መግለጫዎች ናቸው። ስለዚህ በዚህ መንገድ አጥኑ፣ መክሩ። በዚህ ቻናል ሁልጊዜ እነዚህ አሳጥረን አጭር በሆነ መንገድ ተማሪዎች እናስተምራለን። ስለዚህ ስለተከታተላችሁ እናመሰግናለን። ባይ ባይ።